ይህ ራዲዮ አፉራ ብያ የአማርኛ ዝግጅት ነው። ራዲዮ አፉራ ብያ በሳምንት አንድ ቀን በአፋን ኦሮሞና በአማርኛ ቋንቋዎች ተዘጋጅቶ የሚቀርብላችሁ የራዲዮ ቅንብር ነው። ራዲዮ አፉራ ብያ በኢንተርኔት ድህረ ገጽ በሰይፈነበልባል.com ተዘጋጅቶ የሚሰራጭ ራዲዮ ነው። ራዲዮ አፉራ ብያ በአፍሪካ ቀንድና በኦሮሚያ የኢኮኖሚ የፖለቲካና የማህበራዊ እንቅስቃሴዎች ላይ የሚያተኩር የራዲዮ ስርጭት ነው። ተናይስልኝ ቀጥሎ ዜና እናሰማለን። በወያኔ ተቀምሮ ተግባራዊ የሆነ ያለው የመሬት ቅሚያ ገዳይ አዋራጅና የክፍለ ዘመናችን ታላቅ ማህበራዊ ቀውስ መሆኑ ተገለጠ። የኦሮሞ ህዝብ ፖለቲካ ከፍተኛ ደረጃ ላይ መድረሱንና በንቃት ደረጃው በኢትዮጵያ መንግስት ላይ የፖለቲካ ድር መቀዳጀቱ ተገለጠ። ሰላማዊ የተቃውሞ ሰልፍና የህዝብ ጥያቄ ዲሞክራሲያዊ መፍትሄ እንጂ የኃይል እርምጃ ምላሽ እንደማይሆን የምስራቅ አፍሪካ የሰብአዊ መብት ሊግ አስታወቀ። ዜናው በዝርዝር በወያኔ ተቀምሮ ተግባራዊ የሆነ ያለው የመሬት ቅሚያ ገዳይ አዋራጅና የክፍለ ዘመናችን ታላቁ የማህበራዊ ቀውስ መሆኑ ተገለጠ። ካለፍላጎቱና ከስምምነቱ ውጪ ካለ ካሳና ካለ አንዳች ክፍያ ከመሬቱ እየተነቀለ ያለው ህዝብ መከራው ተቆጥሮ የማያልቅ ሲሆን ይህ አፍራሽ አዝማሚያ እንዲስተካከል የሚቀርቡትን ትችቶችና መሪር የብሶት ድምጾች የወያኔው መንግስት ችላ በማለት ጆሮ ዳባ ልበስ ብሎታል። ጁን 7 2012 የወጣው የሂውማን ራይትስ ሊግ የፕሬስ መግለጫ እንዳመለከተው በኢሉባቦራ ዞን በያዩ አውራጃ ዊጠቴ በተባለች ቀበሌ ነዋሪ የሆነ የ14 ዓመት ታዳጊ ወጣት ዘሪሁን ግርማ በሰው ሰራሽ የአፈር ናዳ ተቀብሮ ህይወቱ በአሳዛኝ ሁኔታ ማለፉን ጠቅሷል። ወጣት ዘሪሁን ግርማ ከነ ህይወቱ የተቀበረበትን የአፈር ናዳ የከመሩት ከአካባቢው የድንጋይ ከሰል ለማውጣት ተቆፍሮ የተከመረ አፈር ሲሆን ወጣቱ ከጓደኞቹ ጋር በአካባቢው ይጫወት በነበረበት ጊዜ ነው አፈሩ ተንዶ ከነ ህይወቱ ቀብሮ ልጁን ለዚያ አሰቃቂ ህልፈት የዳረገው። ለማዕድን ፍለጋ በኢንቨስተር ተብዬዎቹ የሚቆፈሩት ጉድጓዶችና የሚከመሩት የቁፋሮ አፈር የሚጣለው ሰውና የቤት እንስሳት ለአደጋ ሊያጋልጥ በሚችል የመኖሪያ አካባቢዎች ሲሆን ይህ ታዳጊ ወጣት በአፈር ናዳው ከተቀበረ በኋላ እንኳን የኩባንያው የዶዘር ኦፕሬተሮች አፈሩን ከላዩ ላይ ለመግፋት እንኳን ፈቃደኞች አለመሆናቸውን በምሬት መግለጻቸውን መግለጫው ይጠቅሳል። ሌላኛው አሳፋሪና የሙታንን ክብር ጭምር የሚነካው ጉዳይ ለዘመናት በስፍራው የነበረውን የመቃብር ቦታ በመመነቃቀር በቀብር ስፍራው ላረፉት የሙታን አጽም ጥቂት ክብር ለማሳየት አለመሞከራቸው መሆኑን የጠቀሰው መግለጫ የአካባቢውን ህዝብ ተቃውሞ ችላ በማለት በክብር ያለፈውን የሰው ልጅ አጽም በቡልዶዘር ቆፍረው ሜዳ ላይ ሲጥሉ ያዩ የዓይን ምስክሮችን በማኝነት ጠቅሶ በቅርብ የተቀበረ የሰው ልጅ በድን ከነመገነዣው ሜዳ ላይ ተዘርግቶ ማየት ምንኛ መንፈስን እንደሚያውክ የገለጸው ይህ የፕሬስ መግለጫ በሀገሪቷ ውስጥ ምን ያህል ጭካኔ እንደሰፈነ የሚያመለክት መሆኑን ጠቅሶ ሰብአዊ ክብር የሚባል ነገር አለመኖሩን ይጠቁማል። የሚገርመው ግን ነዋሪዎቹ የዘመዶቻቸውን አጽም በስርዓት እንዲሰበስቡ
ምንም ማስጠንቀቂያ ሳይሰጥ ነው ይህ አሰቃቂና ክብርን የሚያጎድፍ ሰብአዊነት የጎደለው የቀብር ስፍራ ቁፋሮና ሙታንን የማወክ ተግባር የተጀመረው። የኦሮሞ ህዝብ ፖለቲካ ከፍተኛ ደረጃ ላይ መድረሱንና በንቃት ደረጃው በኢትዮጵያ መንግስት ላይ የፖለቲካ ድል መቀዳጀቱ ተገለጠ። ይህን የገለጡት የኦሮሞ ነጻነት ግንባር ዋና ጸሐፊ ኦቦ ዳውድ ኢብሳ ከራዲዮ አፉራ ቢያ ጋር ባደረጉት ቃለ ምልልስ ወቅት የኦሮሞ ህዝብ እያካሄደ ያለው መራራ ትግል በመጥቀስ የቅኝ ገዢውን ኃይል የፖለቲካና የፕሮፓጋንዳ ዘመቻ በመቀልበስ በኢትዮጵያ መንግስት ላይ የፖለቲካ የበላይነቱን እንደተቀዳጀ አስምረውበታል። በኦነግ የሚመራው የነጻነት ትግል ዛሬ 40 ዓመት ገደማ የተጀመረ መሆኑን በመግለጽ ይህ የጠላትን ፖለቲካ በማንኮታኮት የኦሮሞን ህዝብ ንቃትና የፖለቲካ የበላይነት ማረጋገጥና ይህን ለዓለም ህዝብ ለማሳወቅ የተጀመረው ጉዞ የቀጠለ ሲሆን ይህም አሁን አስተማማኝ ደረጃ ላይ መድረሱን አስገንዝበዋል። መብቱን ነጻነቱንና ሀገሩን የተገፈፈው የኦሮሞ ህዝብ ክብርና የኦሮሚያ ሉዓላዊነት ለማስመለስ ሌላ አማራጭ በመታጣቱ ኦነግ ወደ ውጊያ እንደገባ ያመለከቱት ኦቦ ዳውድ በኃይል የተገፈፈውን ሀገርና ነጻነት ለመመለስ በወታደራዊ ኃይል መጠቀም ለኦሮሞ ህዝብ የቀረበለት ብቸኛው አማራጭ እንደሆነ ገልጠዋል። ራዲዮ አፉራ ቢያ የአፋን ኦሮሞ ዝግጅት ክፍል ከኦቦ ዳውድ ኢብሳ ጋር የተደረገውን ቃለ ምልልስ ትርጉም ሳምንት ይዘን እንቀርባለን። በሁለት የትግል መስኮች ማለትም በፖለቲካውና በወታደራዊ የትግል መስኮች ኦነግ ያስመዘገባቸውን ድሎችና ከፊቱ የተደነቀሩ እንቅፋቶችን በመዘርዘር ያመለከቱት ኦቦ ዳውድ ኢብሳ በሁሉም የትግል ውጣ ውረዶች ድርጅቱ ቀድሞ የተነሳለትን ዓላማ አንግቦ ወደፊት እየገሰገሰ መሆኑን ያሰምሩበታል። በህዝቡ መካከል ያለውን የኦነግን ድርጅታዊ እንቅስቃሴ ሲያመለክቱም በመላው ኦሮሚያና በዓለም አቀፍ ደረጃ በሁሉም የኦሮሞ ማህበረሰብ አካባቢዎች ያለውን እንቅስቃሴ በዝርዝር አስቀምጠዋል። በወታደራዊ መስክ ያለውን የኦነግን እንቅስቃሴ ሲገልጡም የኦሮሞ ህዝብ በቅኝ ግዛት ስር የወደቀው የአውሮፓን ዘመናዊ የጦር መሳሪያ በታጠቀና በአውሮፓ ወታደራዊ አማካሪዎች በሚታገዝ ኃይል ሲሆን የኦሮሞ ህዝብ ግን ድንበሩን፣ ሀገሩን፣ ክብሩንና ነጻነቱን ከወራሪ ኃይል ለመከላከል በጦርና በጎራዴ ጠላቱን ፊት ለፊት ገጥሞ እንደተዋጋ በመግለጽ ዛሬም ያለው መንግስት ወታደራዊ ኃይል በብዛቱም ይሁን በታጠቀው የጦር መሳሪያ ከአፍሪካ ቀዳሚ ደረጃ ላይ ካሉት ጋር የሚመደብ መሆኑንና ያኔ የኦሮሚያ ሉዓላዊነት ሲደፈር የተዛነፈው የኃይል ሚዛን ዛሬም እንዳጋደለ ያለ መሆኑን በማውሳት ተንትነዋል። በጨለንቆ በአርሲና ሜጫ ውስጥ በሌሎች ከወራሪው ኃይሎች ጋር የተደረጉ ፍልሚያዎች በማይመጣጠን ወይም ዋር ኦፍ አንኢኳል በምዕራባውያን ቅኝ ገዢዎች መሳሪያ በታጠቀ ኃይል ጋር ሲሆን ዛሬም እንደተዛነፈ ያለውን ይህን የኃይል ሚዛን የመቀየሩ ተግባር ይጠበቅብናል ሲሉ ያስረግጣሉ። የኦሮሞ ነጻነት ኃይል ወይም ወቦ ወራነ ብሊሱማ ኦሮሞ ገና ኦነግ ሲመሰረት ጀምሮ ከማንም ወታደራዊ ድጋፍ የማያገኝ ለእርዳታ ወደ ማንም የማይመለከት ከጠላት በሚያስፈታው መሳሪያ የሚዋጋ በኦሮሞ ህዝብ ድጋፍ ብቻ የሚንቀሳቀስ ሰራዊት እንደሆነ የገለጡት ኦቦ ዳውድ በጠላት በኩል ኦነግንና ተዋጊ ኃይሉን ማጥፋት የሚሰኘው የጠላት ምኞትና የተግባር እንቅስቃሴ አለመሳካቱንና ይልቁንም በመላ ኦሮሚያ የኦነግ ሰራዊት እንቅስቃሴ እየጎላና የጠላትን ኃይል በማስወገድ ረገድ ከጊዜ ወደ ጊዜ የተሻለ ስራ እየተሰራ መሆኑን ይህም እንደሚቀጥል ያወሳሉ። በዲፕሎማሲው መስክ ዛሬ የኦሮሞን ጉዳዮች ከዓለም አቀፍ የሰብአዊ መብት ተቋማት እስከ ተባበሩት መንግስታት ድርጅት የተለያዩ ድርጅቶች ለማንኛውም ጉዳይ የኦሮሞ ህዝብ የሚሰማባቸው በርካታ መድረኮች ለጥቅም መዋላቸውን ጠቅሰዋል። በማህበራዊ መስክ ከ20 ዓመት በፊት ከነበረው በአውሮፓና በአሜሪካ የኦሮሞ ተማሪዎች እንቅስቃሴ ብቻ የነበረው ዛሬ በመላው ዓለም ባሉ የኦሮሞ ማህበረሰብ ውስጥ ድርጅቱ በርካታ እንቅስቃሴዎችን እንደሚያካሂድም ተመልክቷል። ሰላማዊ የተቃውሞ ሰልፍና የህዝብ ጥያቄ ዲሞክራሲያዊ መፍትሄ እንጂ የኃይል እርምጃ ምላሽ እንደማይሆን
የምስራቅ አፍሪካ የሰብአዊ መብት ሊግ አስታወቀ። የኢትዮጵያ መንግስት በእምነት ተቋማትና በከፍተኛ የትምህርት ተቋማት በሰላማዊ ዜጎች ላይ እየወሰደ ያለው የኃይል እርምጃ እንደሚያሳስበው የገለጠው ይህ የሰብአዊ መብት ተከራካሪ ድርጅት በሐሮማያ ዩኒቨርሲቲ የተማሪዎች መኖሪያ ዶርሚቶሪን በመውረር የወሰደውን የኃይል እርምጃ ያወግዛል። ጁን 1 ቀን 2012 የወተር ኢንጂነሪንግ ተማሪዎች የፋካልቲያቸው የአካዳሚክ ሁኔታዎች እንዲሻሻሉ ተቃውሟቸውን በሰላማዊ መንገድ በገለጹ ከሁለተኛ እስከ 5ኛ ዓመት ያሉ ተማሪዎች በመንግስት የጸጥታ ኃይሎች ከዶርሚቶሪያቸው ተወስደው በአውላላ ሜዳ ላይ ያለ ምግብና መጠለያ ለ2 ቀናት ተከበው ውለዋል። ከነዚህ ተማሪዎች መካከል ብዙዎቹ ክፉኛ የተደበደቡ ሲሆን ሌሎቹ ደግሞ በመንግስት የጸጥታ ኃይሎች ወዳልታወቀ ስፍራ መወሰዳቸውን የገለጸው Human Rights League of East Africa ለነዚህ የወተር ኢንጂነሪንግ ተማሪዎች ድጋፋቸውን ለመግለጽ ጁን 4 2012 ትምህርት ማቆማቸው ሲገለጥ ይህን ውጥረት ለማርገብ ሩጫና ግርግር ተስተውሏል። በተማሪዎቹ ጥያቄዎች አንዱ የዲግሪ ስልጠናው መጠሪያ የውሃ ወይም ወተር ኢንጂነሪንግ ከመባል ይልቅ ሃይድሮሊክ ኢንጂነሪንግ እንዲባልላቸው ነበር የጠየቁት። ለዚህ ጥያቄ ተገቢው ምላሽ ከመስጠት ይልቅ በታጠቁ የመንግስት የጸጥታ ኃይሎች ዩኒቨርሲቲው እንዲከበብ ማድረጋቸው ታውቋል። ቀደም ሲል የወጣው ተመሳሳይ መግለጫ አፕሪል 11 2011 በሚዛን ቴፒ ዩኒቨርሲቲ ውስጥ የትግራይ ተወላጅ የሆኑ ተማሪዎች በፈጸሙት የዘረኝነት ጥቃት የኦሮሞ ተማሪዎች ሁኔታውን የተቃውሞ ሰልፍ በማድረግና በግልጽ በመቃወማቸው ከ100 በላይ የኦሮሞ ተማሪዎች ከየዶርሚተሪው ተለቅመው የታሰሩ ሲሆን ብዙዎቹ በደረሰባቸው ጉዳት ሆስፒታል እስከ መግባት ደርሰዋል። የሂውማን ራይትስ ሊግ ኦፍ ሆርን አፍሪካ የኢትዮጵያ መንግስት ሐሮማያን ዩኒቨርሲቲ ላይ ያሰፈረውን የጸጥታ ኃይሎቹን በአስቸኳይ እንዲያነሳም ጠይቋል። ለዛሬ ያለን ዜና ትንታኔ ይሄው ነው። ጤና ይስጥልኝ። ኦቦ ዱጋሳ በከኮ ለኦነግና ለኦሮሞ የነጻነት ኃይሎች የትግል አንድነት ጥሪ አቀረቡ። የተከበራችሁ የራዲዮ አፉራ ብያ አድማጮች፣ ባለፉት 2 ዝግጅቶች ከኦቦ ዱጋሳ በከኮ ጋር ያደረግነውን ቃለ ምልልስ ማቅረባችን ይታወቃል። የቃለ ምልልሱ የድምጽ ጥራት የጠበቀውን ያህል በቂ ባይሆንም በራዲዮ አፉራ ብያ በኩል የድምጹን ጥራት ለማሻሻል ከፍተኛ ጥረት ተደርጓል። በርካታ አድማጮች የዚህን ቃለ ምልልስ ትርጉም ጨምቀን በአማርኛ እንድናቀርብ በጠየቁን መሰረት ዝግጅታችንን አጠናቀን እነሆ አሁን ይዘን ቀርበናል። መልካም ቆይታ ከራዲዮ አፉራ ብያ ጋር። ከኦነግ ምስረታ ጀምሮ በትግሉ የፍልሚያ መስክ ወደ በረሃ ካቀኑት የኦሮሞ የነጻነት ታጋዮች አንዱ የሆኑት ኦቦ ዱጋሳ በከኮ ከኦነግ ቀደምት የከተማ ሴል እስከ ግንባሩ የጦር አዛዥነት በአመራር ያገለገሉ ታጋይ ናቸው። በተለይም ስለ ድርጅታቸው እንቅስቃሴ ተጠይቆ ሲመልሱ በእርሳቸው የሚመራው ኦነግ ቀደም ሲል በተለያዩ አጋጣሚዎችና በአንዳንድ አስገዳጅ ሁኔታዎች ውስጥ የተፈጠሩ ችግሮችን በማስተካከልና ድርጅታዊ ስራዎች እየተከወኑ መሆኑን በመግለጽ ለቀረቡላቸው ጥያቄ መልስ መስጠት የጀመሩት ለኦሮሞ ነጻነት ከሚታገሉ ኃይሎች ጋር አንድነት ለመመስረት በሚቻልበትና የኦሮሞ ሕዝብ የነጻነት ትግል አንድ እርምጃ ወደፊት ለማራመድ ይቻል ዘንድ እየሰራን ነው ሲሉም ኦቦ ዱጋሳ በከኮ ገልጠዋል። ከአንዳንዶች ጋር ጠንካራ ግንባር ለመፍጠር አስተማማኝ ሁኔታዎች መፈጠራቸውን የገለጹት ኦቦ ዱጋሳ በዚህ ጉዳይ ላይ አሁንም ብዙ ስራዎች እየተሰሩ እንደሆነ ገልጠዋል። ቀደም ሲል የህዝቡ የንቃት ደረጃ አነስተኛና
እንደ ኦሮሞ ህዝብ ትልቅነትና ስፋት በተገቢው መንገድ የተደራጀ ባለመሆኑ ይህን ሁኔታ መለወጥ በመቻሉና የኦሮሞ ህዝብ ዛሬ ከጎሳ ወይም እምነት ሳይከፋፍለው አንድ ሆኖ ብሔራዊ ማንነቱን ጨብጧል ሲሉም አስምረውበታል። በተለይም ደርግ ይፈጽመው የነበረውን ሁኔታ ሲያብራሩ ኦሮሞዎችን መልምሎ ከራሱ ህዝብ የነጻነት ታጋዮች ጋር እንዲዋጉ ፊት ለፊት ማጋጨቱ በሐዘን የምናስታውሰው የደርግ መንግስት እኩይ ተግባር ነው ሲሉም አስምረውበታል። ዛሬ የኦሮሞ ህዝብ ከምንጊዜውም በተሻለ ደረጃ ላይ የሚገኝ ማንነቱን በተገቢው መንገድ የተገነዘበ መሆኑን ገልጸው ይህ ቀደም ሲል ይጎድለው የነበረው አብይ ጉዳይ ተሟልቶለት ቀሪው ነጻነቱን የመቀዳጀት ተግባር ብቻ እንደሚሆን አስምረውበታል። ይህ የጎደለው አብይ ጉዳይ ዛሬ ከግቡ ደርሶ የኦሮሞ ህዝብ ማንነቱን ታሪኩን የተገነዘበ ቋንቋው የስራና የትምህርት ሆኖ የተወደደ የንቃት ደረጃውም አድጎ ቀሪው የፖለቲካ ስልጣን የመጨበጥና ነጻነቱን የመቀዳጀት መንገድ እንደሆነ ያሰምሩበታል። የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም ግልጽና በማያሻማ ሁኔታ በአባላቱ የሚተገበር መሆኑን የገለጹት ኦቦ ዱጋሳ የኦሮሚያን ከቅኝ ግዛት መላቀቅና የህዝቡን ነጻነት ማረጋገጥ እንደሆነ ይገልጣሉ። የድርጅቱ የፖለቲካ ፕሮግራም ሲረቀቅ ምናልባት በግለሰብ ደረጃ የተለየ ሐሳብ የነበራቸው ግለሰቦች ሊኖሩ እንደሚችሉ ግን ፕሮግራሙ ከጸደቀ በኋላ ግን ሁሉም አባላቱ ለተግባራዊነቱ በሙሉ ልብ ሁሉም ሲሰራ እንደነበር ያሰምሩበታል። ከቅርብ ጊዜ ወዲህ የሚደመጠው ጉዳይ ግን ታይቶም ይሁን ተሰምቶ የማይታወቅ እንደሆነ ገልጸው ለግዳይ ስንላክ ሁላችንም በደስታ ነበር የምንቀበለው። አሁን ወደ አደባባይ እየወጣ ያለውና ኢትዮጵያን ዲሞክራሲያዊ የማድረግ ሐሳብ አዲስና ዘግይቶ አሁን የመጣ ነው ሲሉ ያሰምሩበታል። ይህ በአሁኑ ሰዓት እንደ አንድ ችግር ሆኖ የሚታይ ነው ሲሉም ይገልጣሉ። በሽግግር ዘመኑም የነበረውን ሁኔታ ሲገልጡ የደርግ መውደቅ ከተጠበቀው በላይ መፍጠኑን በመጥቀስ የሽግግር ቻርተሩን የተቀበልነው ሳንመክርበት በጥድፊያ ነበር። ኃይላችን በምስራቅና በምዕራብ ተከፍሎ በሁለት ስፍራ ያለ መሆኑን ጠቅሰው የዲፕሎማሲው ስራ የተሰጠው ለምዕራቡ ሲሆን ከዚህ ቡድን የወጣው ኃይል ነው ከሌሎች ወገኖች ማለትም ከወያኔ የሚሆን ከሻዕቢያ ጋር ሲነጋገር የነበረው። ወደ ሽግግር መንግስት ከተገባና ኦነግ የዛ አካል በነበረባቸው ጊዜያት አንድም ቀን የተኩስ ድምፅ ሳይሰማ የዋለበት ጊዜ የለም በማለት በዚያን ወቅት የድርጅቱ አመራር የተወሰነው ከሽግግር መንግስቱ ውስጥ እንዲሰራ ሲመደብ ገሚሶቻችን ግን የድርጅቱን ስራ ስንሰራ ነው የነበርነው። ወያኔ ኦነግን በሽግግር መንግስቱ ውስጥ እንዳይሳተፍ ለማድረግ እንዲሁ ተንቆ የሚተው ኃይል አልነበረም። ስልጣን ለመካፈል ደግሞ አልፈለጉም። ሆኖም ግን በዚያ ግርግር ውስጥም ቢሆን በርካታ የማይናቁ ጉልህ ተግባራት መከናወናቸውን ገልጸው ከዚያ በቀጠሉት ዘመናት ወያኔን ፊት ለፊት ገጥመን ለመዋጋት የሚያስችል ደረጃ ላይ መደረሱንና በቻርተሩ የሽግግር መንግስት ውስጥ በመግባታችን ያገኘነው ጥቅም ነው ጎልቶ የሚታየው ሲሉ ያሰምሩበታል። በተለይ የኦነግን ሰራዊት ወደ ካምፕ መግባት ሲገልጹ ይህ የተፈጸመው በድርጅቱ የአመራር አካላት ውሳኔ መሆኑን ጠቅሰው በተለይም በሰራዊቱ ላይ አስከትሏል እየተባለ የሚነገረውን ከዚህ የተለየ መልኩ ነው ማየው ሲሉ ይጠቅሳሉ። ኦቦ ዱጋሳ ተራርቆ የሰፈረውን ሰራዊት አንድ ላይ አሰባስቦ በተሻለ መልኩ ለማደራጀት እንደተቻለ ገልጠው በተለይም በምስራቅና በደቡብ ከፍተኛ ስራ መሰራቱን ጠቅሰዋል። ውሳኔው የኦነግን ሰራዊት ብቻ የሚመለከት ሳይሆን የወያኔም ኃይል በተመሳሳይ መልኩ ወደ ካምፕ እንደሚከት እንደሆነ መገለጹንና ኦነግ በኩሉን ግዴታውን ፈጽሟል ለማለት ያስቻለ እርምጃ ነበር ሲሉም ይገልጣሉ። በእርግጥ በአንዳንድ አካባቢዎች ካምፖቹ የነበሩት ቀደም ሲል ሰራዊቱ የማያውቃቸው አካባቢዎች ስለነበሩ የተፈጠረውን ሁኔታ አውስተው በአንድ የጦር ካምፕ የኦነግ ሰራዊት ከካምፕ ሳይወጣ ተከቦ የተጠቃበትን አጋጣሚ እንደማያስታውሱ ገልጠዋል።
ሁኔታዎች እየተበላሹ በመጡበት ሰዓት አስቀድሞ ካምፑን ለቆ የወጣው ጦር በወያኔ ኃይል ላይ በተቀናጀ መልኩ ወረራ በመፈጸም ከፍተኛ ጉዳት ማድረሱን የገለጡት ኦቦ ዱጋሳ በተለይም በደቡብና በምስራቅ ወደ ቀደመው የሽምቅ ውጊያ ስልታችን ሳንመለስ በወያኔ ላይ ያደረስነው ጉዳት ከፍተኛ ነው ሲሉ ይገልጣሉ። በዚህ ሰራዊቱ ወደ ካምፕ የመግባት እርምጃ ሁኔታዎች የተከወኑት በዚያ የውጥረት ሰዓት ውስጥ በመሆኑ እገሌ ነው ይህን ያደረገው የሚባልበትና ጣት የሚቀሰርበት አይደለም ሲሉ የወል ኃላፊነት እንደሆን ያሰምሩበታል። ለዚህ ማንንም ሊከስ እንደማይችል ተጠያቂነት ከመጣ ሁላችንም በጋራ የምንጠየቅበት ነው ሲሉም ያሰምሩበታል። ከሽግግሩ ዘመን የተመዘገቡ ድሎችን የዘረዘሩት ኦቦ ዱጋሳ የተፈጠረውን ውዥንብርና ያስከተለውን ችግር ዘርዝረው በዚያች አጭር ጊዜ ግን ኦነግ ህዝቡ ውስጥ በመግባት የፈጸማቸውን ጉልህና ጠቃሚ ተግባራት ዘርዝረዋል። በወታደራዊ ዲሲፕሊን በኩል ከሽግግር መንግስቱ በኋላ የተከሰተውን የሁኔታዎች መቀያየርና በተዋጊ ኃይል ላይ ያስከተለውን አሉታዊ ተጽዕኖም ዘርዝረዋል። በኦነግ ውስጥ የተከሰተው መከፋፈልና የአንጃዎች መፈጠር በተመለከተ ጠይቆ ሲመልሱ ይህ ችግር ከሽግግር መንግስቱ ይዘን የመጣነው ጉዳይ ነው በማለት ሲያብራሩ ኢትዮጵያን ዲሞክራሲያዊ የማድረግና ለኦሮሞ ችግር በዚያ ውስጥ መፍታት የሚለው ሐሳብ በድርጅቱ ውስጥ ስር እየሰደደ መምጣት መሆኑንም ጠቅሰዋል። ከሽግግር መንግስቱ መፍረስ በኋላ በአስገዳጅ ሁኔታዎች አንዳንድ የድርጅቱ አመራር ሀገር ጥለው ወደ ውጪ መውጣትና ከዚያም በቀላሉ ወደ ትግሉ ጎራ ለመቀላቀል አለመቻልና በዚያው መቅረት በድርጅቱ ጉባኤ ላይ አለመገኘትና በዚሁ ምክንያት ከድርጅቱ አመራር መወገድ በዚህ ምክንያት የቅሬታ ድምጽ ባያሰሙም በእርምጃው ደስተኛ የመሆናቸው ጉዳይ ግን አጠራጣሪ ነው ያሉት ኦቦ ዱጋሳ ከጠላት ጋር ከሚደረገው የትጥቅ ትግል ይልቅ በሰላማዊ መንገድ ትግል የማካሄድ የትጥቅ ትግሉን ችላ የማለት አዝማሚያዎች ቀድሞ በድርጅቱ ውስጥ ሰፍኖ የነበረው ጓዳዊ ስሜት መቀዝቀዝ ለሁኔታዎች መከሰት የበኩላቸውን አስተዋጽኦ አበርክቷል ሲሉም ያስገነዝባሉ። አንድን የድርጅት ተዋጊ ኃይል ወደ መሃል ሀገር ለማሰማራት የተደረገው ጥረት አለመሳካትና የመሳሰሉት ጉዳዮች ቀድሞ የነበረውን ግንኙነቶች በመሸርሸር የግንኙነት መስመሩን መበጠሱንም ይገልጣሉ። በዚህ የተነሳ የተፈጠረውን ችግር በተገቢው መንገድ መፍትሄ ለመስጠት የተደረጉት ጥረቶች አለመሳካት በአባላቶች የሚነሱ ሰራዊቱ የሚያነሳው ጠላቶቻችን የሚሉት እንዲሁም ህዝባችን ስለኛ የሚያወራው አለ። ከዚህ ውስጥ ደግሞ እውነት ይሆናልና ራሳችንን እንፈትሽ፣ ራሳችንን ወደ ተሻለ ደረጃ እናንሳ በማለት ያቀረብነው ጥያቄ ምላሽ ሲነፈገውና በድርጅቱ ውስጥ ድርጅት ሲፈጠር ተመልሶ ወደ ቀደመው ስፍራ የመገኘቱ ነገር ሲያከትም ነው መከፋፈል የተፈጠረው በማለት ዘርዝረዋል። ኦቦ ዱጋሳ በኢትዮጵያና በኦሮሚያ ጎራባች ህዝቦች ዘንድ የዲሞክራሲ ስርዓት መስፈን ምን ጉዳት ያስከትላል ተብሎ ለቀረበላቸው ጥያቄ ሲመልሱ የዲሞክራሲ መስፈን ጉዳት የለውም፣ ግን ኃይላችንን ጉልበታችንን ሊሆን በሚችል ጉዳይ ላይ ብቻ ማዋል ነው ያለብን በማለት ይገልጻሉ። ይህ ምኞት ነው ያሉት ኦቦ ዱጋሳ ዛሬ እየገዙን ያሉትን በድርድር ወደ ሰላም መንገድ ልናመጣቸው የምንችል ቢሆን ቀድሞውንም መሳሪያ ማንሳት ባላስፈለገን ነበር ሲሉም አበክረው ያስገነዝባሉ። እነዚህ ሰዎች ሁሌም ይዋሹናል። የራሳቸውን ጥቅም ካልሆነ የሌሎችን ጥቅም አይገነዘቡም። ይዋሹናል፣ አያዳምጡንም። ከብዙዎች የወያኔ የጦር አበጋዞች ጋር በተለያየ የውጊያና ሌሎችም አካባቢዎች አብረን ሰርተን ያየናቸውና የምናውቃቸው ናቸው። እነሱን የሚገባቸውና የሚያውቁት የጠመንጃ መፈሙዝ ብቻ እንደሆነም አስምረውበታል። ይህ በአቋራጭ ልንጓዝበት የምንፈልገው መንገድ ህልም ነው። ስለዚህ መጀመሪያ እኛ እንደራጅ፣ እንታጠቅ፣ እንጠናከር፣
አንድ ሆነን ኃይላችንን እናሳይ፣ በኃይል እናንበርክካቸው፣ ያኔ መደራደር እንችላለን። አሁን ግን ይህ የሚያስኬድ መንገድ አይደለም ሲሉም አበክረው ያስገነዝባሉ። በተለይም በኦቦ ዳውድ ኢብሳ በሚመራውና በኦቦ ዱጋሳ በከኮ ራሳቸው በሚመሩት ኦነግ መሃል ያለው ልዩነት ተጠይቆ ሲመልሱ ምናልባትም ለመደማመጥ አለመፍቀዳችን በመሃላችን እልህ ፈጥሮ ሊሆን ካልቻለ በቀር በ2004 ጉባኤ እስከተጠራበት ጊዜ ድረስና ከዚያም ከድርጅቱ የወጡ የቀድሞ አመራር በእጅ አዙር የሚሰሩትን ተግባር ጠቁሞ ግን በሁለቱም በኩል የተፈጠረ የጠላትነት ስሜት አለመኖሩን አስምረውበታል። እነሱ የሚሉት ለኦሮሞ ሕዝብ የራስን እድል በራስ የመወሰን መብት ነው የምንታገለው ይሉናል። ይህ በእኛ ዘንድ አጥጋቢ አልሆነም። ይህ የመብት መገኛው መንገድ እንጂ ግብ አልነበረምና ኦሮሚያን ነፃ ማውጣት የኦሮሞን ሕዝብ ከቅኝ ግዛት ቀንበር ማላቀቅ ነው እኛ የምንለው። አሁን የራሳቸውን ድርጅት ለመፍጠር እንቅስቃሴ ከጀመሩት ወይም ደግሞ ለአበሾች እጅ ከሰጡት ወገኖች ልዩ ስለመሆናቸው ወደፊት የምናየው ጉዳይ ሲሆን እኛ አሁን በእንቅስቃሴ ላይ ካሉትም ይሁን እጅ ከሰጡት ወገኖች ጋር እኛ ግንኙነት የለንም ሲሉ ያሰምሩበታል። ይህ አሁን የተያዘውን ኢትዮጵያን ዲሞክራሲያዊ ከማድረጉም ይሁን የኦሮሞን ጥያቄ በኢትዮጵያ ጥላ ስር ለመፍታት ተነሳን ካሉት ጋር ወዳጅነት የለንም። የሆኖ ሆኖ ግን በኦቦ ዳውድ ኢብሳ ከሚመራው ጋር እና በእኛ መካከል የጠላትነት ስሜት የለም። ሁኔታዎች በጊዜ ሂደት የሚገለጡ በመሆኑ አንድ ቀን በመሃላችን ያለው ልዩነት ተፈቶ ወደ አንድ አቅጣጫ እናመራለን የሚል ተስፋ አለኝ ሲሉም ያሰምሩበታል። በተለይም የኦሮሞን የነጻነት ኃይሎች ግንባር ለመፍጠር ስላለው ሁኔታ ተጠይቀው ሲመልሱ በሐሳብና በዓላማቸው ግብ ተመሳሳይ አቋም ባላቸው ኃይሎች መካከል አንድነት አስፈላጊ መሆኑን በአጽንኦት ይገልጡታል። የምንዋጋው ለአንድ ሕዝብ ነው። የተሰለፍነው ለአንድ ዓላማ ነው። የምናሰልፈው ከአንድ ሕዝብ የወጣ ኃይል ነው። የምንጠቀመው የአንድ ሕዝብ ሀብት ነው። ስንበታተን ይህን ሁሉ እንሻማለን። ኃይላችንን ስናስተባብር ጥቃቅን ልዩነቶቻችንን አስወግደን በጋራ ተሰልፈን በጋራ ጠላታችን ላይ ፊታችንን ብናቀና ውጤቱ አሁን ካለው የተለየ እንደሚሆን የገለጡት ኦቦ ዱጋሳ ድርጅታቸው በዚህ ላይ እየሰራ መሆኑን ያሰምሩበታል። በተለይም አሁን ባለው የሀገር ውስጥ የአፍሪካ ቀንድና የዓለም አቀፍ ሁኔታ የትጥቅ ትግል ማካሄድ አስቸጋሪ አይደለም ወይ ተብሎ ሲጠየቁ በሰጡት ምላሽ ይልቁንም አሁን የኦነግ የፖለቲካ ፕሮግራም የ40 ዓመት የሞላው አሮጌ እንደሆነ ጊዜ እንዳለፈበት የሚወራውን እንሰማለን። ይህ በጣም የሚያሳዝን ነው። ምክንያቱም ለነጻነት የሚቀርበው ጥያቄ ምንጊዜም አያረጅምና ሁሌም አስፈላጊ ነው፣ ሁሌም ይጠየቃል። ጦርነት ከሌለ እኛ እንዴት በባርነት ቀንበር ውስጥ ወደቅን? በጠመንጃ አይደለም እንዴ? ጠመንጃ ሳይኖረን ነው በዱላ ትግል የጀመርነው። ጠላትን እያስፈታን በመታጠቅ ነው ለ40,000 ሰራዊት የሚበቃ ትጥቅ ያፈራ ነው። ይህ ሁሉ የተገኘው በትግል ነው። ለነጻነት ማለት የመጀመሪያው እርምጃ የህሊና ነጻነት ነው። ለነጻነት ያለው ፍላጎት ነው እንጂ የህዝቡን አእምሮ ማደንዘዝ ነጻነትን ከህሊናው ለመፋቅ መሞከር ማለት አይደለም ሲሉ ያስገነዝባሉ። ፍላጎት እስካለ ቁርጠኝነቱ እስካለ ድረስ ምንም የማይቻል ነገር የለም ያሉት ኦቦ ዱጋሳ እርስ በራሳችን ካልተጠላለፍን ቀድሞ ከደርግ ወስደን ነው የተዋጋ ነው። አሁን ደግሞ ከወያኔ እናስፈታለን። ሁሉም ለነጻነት እየተዋጋ ባለበት ሰዓት የኛን ልዩ የሚያደርገው ጉዳይ የለም ሲሉ ይገልጣሉ። አሁን ያለው የወቅቱ ተጨባጭ ሁኔታ የትጥቅ ትግሉን የሚያስተው አይደለም ሲሉ የገለጡት ኦቦ ዱጋሳ የትግሉን ስትራቴጂ ለመቀየር በሚል ሰበብ ለጠላት እጅ መስጠት የለም ሲሉ ያረጋግጣሉ።
በመጨረሻም ባቀረቡት የትግል አንድነት ጥሪ ለጠላት እጃቸውን የሰጡትን ሳይጨምር የኦሮሞ ነጻነት ግንባር እንደቀድሞ ሁሉ ትግላችንን በአንድነት ወደፊት ለማራመድን ወደሚያስችል አቅጣጫ እናምራ ብለዋል። ለኦሮሞ ሕዝብ ባቀረቡት ጥሪም ሐቀኛውን የትግል መንገድ እንዲከተል ያሳሰቡ ሲሆን ከትግሉ መስመር የወጡትን ወገኖች ወደ ትግሉ ጎዳና እንዲመልሷቸውም ጥሪያቸውን ያቀርባሉ። በተለይም ለኦነግ ባቀረቡት ጥሪ አላስፈላጊ የሆነውን የቅያሜ ተግባር ወደ ጎን በመተው ትግላችንን በማስተባበር በጋራ ለመስራት የራሳቸው ድርጅት የተጠየቀውን መስዋዕትነት ሁሉ ከፍሎ የግንባሩን አንድነት ለመመስረት በእርሳቸው የሚመራው ኦነግ ዝግጁ መሆኑን በመግለጥ ነበር ጠንካራ የትግል ጥሪ ያቀረቡት።